ሰላም እንዴት ናችሁ የቲክቶክ ሰው? ዛሬ ስጋ ሳሎን አብረን እንሰራለን። የስጋ ሳሎን አሳይኝ ያልሽኝ እህቴ ኮሜንትሽን ስፈልገው አጣሁት። እሺ እኔ ወድና ከደረሰች እዚህ ጋር ዶሮ ስጋውን በደንብ ካጠብኩት በኋላ እንደዚህ በቀዝቃዛ ውሃ ጣልኩትና ትንሽ ገንፈል ሲል ከላይ ያለውን እናነሳና ቅመማ ቅመም እንጨምራለን። እዚህ ጋር የተጠቀምኩት ወርቀርቃ፣ ቁርንፍድ፣ ቀረፋ፣ ሄል፣ የስጋ መጥበሻ ወይም ሮዝመሪ፣ ከዛ ትንሽዬ የተፈጨ ከሙን፣ የተፈጨ የድንብላል ፍሬና ቁንዶ በርበሬ ጨምሬ መልሼ ከድነዋለሁ። ከዛ እዚህ ጋር እስከ መጨረሻው እስከሚበስል እዚህ ጋር የስጋውን ሶስ እንሰራለን። እንደምታውቁት ሽንኩርቱን ካቁላላው በኋላ የድንብላል ቅጠልና ነጭ ሽንኩርት ነው የተጠቀምኩት። ከዛ እዚህ ጋር አረንጓዴ ሽንኩርት ወይም የነጭ ሽንኩርት ቅጠሉ ማለት ነው። ቆንጆ ጣዕም ይሰጣል። ካላችሁ ተጠቀሙ። እኔ ሲኖረኝ እንደዚህ እጠቀማለሁ። ከዛ እንደዛ ቅጠሉን አረንጓዴ ቅጠሉን ጥብስ ካደረግነው በኋላ ቲማቲማችን ጨምረን ክድን እናደርገዋለን ውሃውን እንዲመጥልን። ከዛ እዚህ ጋር የተጠቀምኩት ቅመማ ቅመም የተፈጨ የድንብላል ፍሬ፣ የተፈጨ ከሙን፣ ፓፕሪካ፣ ስፓይሲ የሚያቃጥለው በርበሬ እና ቁንዶ በርበሬ ጨምሬ እንደዚህ ሚክስ እናደርገዋለን እናሸዋለን። ከዛ እንደዚህ ውሃ ጠብጠብ እያደረግን ልክ ለዶሮ እንደምንጠቀመው አይነት ውሃ ትንሽ ጠብጠብ እያደረግን እናጥራለዋለን ማለት ነው ጋይስዋ። ከዛ እዚህ ጋር ቲማቲም ሳልሳ 2 የሾርባ ማንኪያ ተጠቀምኩ። እናንተ እንደ መጠናችሁ መጠቀም ትችላላችሁ። ብዙ ከሆነ የምትሰሩት ግብአታችሁንም ታበዛላችሁ ማለት ነው የኔ ወዶች። ኮፕሊንግ አድርጉልኝ ማሮቼ። ኮፕሊንግ ጋይስ። ከዛ ስጋችን እንደዚህ በደንብ ሆኖ በስሎልናል። ከዛ እናወጣውና በትንሽዬ ዘይት እንጠብሰዋለን። ስጋው እንዲሰበሰብ ቀይ እስከሚሆን እንጠብሰዋለን ማለት ነው የኔ ወዶች። ኮፒ ሊንክ እያደረጋችሁ እሺ ጋይስ ካላስቸገርኳችሁ። ከዛ እንደዚህ በስሎልናል። ከጠበስነው በኋላ ቁሌታችን ላይ ጨምረን ትንሽ ካሸነው በኋላ የፈላ ውሃ እንከልሳለን። የፈላ ውሃችን ከልሰን ክድን እናደርገዋለን። ከዛ በመሃል የደረቀ ሎሚና ፍሬሽ ሎሚ ጨመርኩኝ። ከዛ እንደዚህ ጫው ጨምሬ ትንሽ ካማሰልነው በኋላ መልሰን እንከድነዋለን። አሁን እስከ መጨረሻው በስሎልናል ጋይስ። እንደምታዩት ቆንጆ ሆኖ በስሏል። ከዛ ወደ ማቅረቢያ ሳህናችን እዚህ ጋር ክብዝ የተቆረጠ ክብዝ አለኝ። መረቁን ክብዝ ጋር ጨምራለሁ። ከዛ የተረፈውን ለብቻ ቀርበዋለሁ ማለት ነው ጋይስ። እንደምታዩት ወዳችኋለሁ። ባይ